ኤአይ እንግዲህ ኤአይ አሁን ዓለም ላይ በጣም ብዙ ነገር እየሰራ ነው። ኤአይ ሳይካትሪስት ሊሆን ይችላል ወይ? ኤአይ ሳይኮቴራፒስት ሊሆን ይችላል ወይ የሚል ጥያቄ አለ። እኔ ይሆናል ብዬ አላምንም። ምክንያቱም ኤአይ ቃላት ሊሰጠን ይችላል፣ ምስል ሊሰጠን ይችላል። ግን ቴራፒ ውስጥ ለውስጥ መናበብን ይጠይቃል፣ ክሊክ መደራረግን ይጠይቃል፣ ነፍስህ ከህመምተኛው ጋር መገናኘትን ይጠይቃል። ህመምተኛው ከቴራፒስቱ ጋር ነፍሱ መገናኘት ይጠይቃልና ያ አይነት ግንኙነት ከግዑዝ ነገር ጋር አይቻልም፣ ሊሆን አይችልም። የምትናበበው ነገር አለ፣ ውስጥ የሚናበበው ነገር አለ። ውስጥህን ሰውየውን ስታየው ዝም ብለህ ፊቱን አይተህ የሚሰማ ስሜት አለ። ያንን ስሜት በምንም በኤአይ ልታመጣው አትችልም። እና እንደው እኔ ካሉት ህክምና ሙያዎች ሊተካ የማይችለው ነገር በኤአይ ሳይካትሪስት መሆንና ቴራፒስት መሆን ይመስለኛል። አሁን እሱን ተወው፣ ኤአይን ተወው። አሁን ሐምዛ ማማንም ቤታቸው ቢሆኑ ቨርቹዋሊ ብንገናኝ በዋትስአፕ በቴሌግራም በፎቶ በጉግል ሚት ብንገናኝ እኮ እንደዚህ አይደለም። በጣም የሆነ ነገር አለው እኮ በቃ ልንገልጸው የማንችለው ነገር ሐምዛን ሳየው የሚሰማኝ ስሜት አለ። ምንድነው ብትለኝ አላውቅም። ቨርቹዋሊ ባየው እንደዛ ላይ ይሰማኝ ይችላል። ተረዳኝ አይደለም? ስለዚህ እንዲህ ፕሬዘንስ ፊዚካሊ ፕሬዘንስ የሚሆነውን ነገር ማንም ሰው ይተካዋል ብዬ አላስብም። ስፒሪቹዋል ነው፣ መንፈሳዊ ነው።